በተክሊል የምታገቡለት ወይም ደግሞ በዋዜማው ድንገት ፔሪየድ ቢመጣባችሁ ምንድነው የሚደረገው? ይሄን አስባችሁ ታውቃላችሁ? ማወቅ ይኖርባችኋል። ምክንያቱም ይሄ ነገር ለእህቶቻችን እጅግ ስለሚጠቅም ይሄን ቪዲዮ ሪፖስት፣ ኮፒ ሊንክ ማድረጋችሁን አትርሱ ፕሊስ። ለእናንተ ባትጠቀሙበት ለብዙ ሰው ይጠቅማል። ስለዚህ ሪፖስት አድርጋችሁ እለፉ። የምታደምጡ ግን እስከመጨረሻ አድምጡ፣ ይጠቅማችኋል። እንደዚህ አይነት ችግር በመጀመሪያ እንዳይፈጠር ሽማግሌ የተላከለት አባቶች፣ ሽማግሌዎቹ ማለት ነው፣ ቀኑን በምን አይነት ቀን ይሄ ጉዳይ እንደሚከናወን ልጅቷ ትጠየቃለች። ስለዚህ ፕሮግራሟን ትናገራለች። በዚህ ቀን በዚህ ቀን እንደዚህ ነው ትላለች። ስለዚህ መካከል ላይ ማለትም ከሄደ ከተወሰነ ቀናት በኋላ ከመምጣቱ ደግሞ ከተወሰነ ቀናት በፊት ኦልሞስት መካከል አካባቢ ላይ ሰርጉ እንዲደረግ ይደረጋል። ግን ደግሞ አንዳንድ ጊዜ በጭንቀት፣ በፍርሃት፣ በድንጋጤ ከሰርጉ ጋር ከተያያዘ ነገር ምናልባት አንዳንድ ጊዜ ስሜታችን ሲረበሽ አንዳንድ ጊዜ መዛባት ሊኖር ይችላል። እንደዚህ አይነት ነገር ድንገት ቢያጋጥም ምን ይደረጋል? እንግዲህ እንደዚህ አይነት ሁኔታ ካጋጠመ የሚደረገው የዕለት ዕለት ሙሽሪት ልብሶን ለብሳ በስነ ስርዓት በዓሉን ታከብራለች ማለት ነው። ስለዚህ የመጡት እንግዶቹን ታሰናብታለች። ምን ትላለች? ሁሉም ነገር ምግቡም ይበላል፣ ሁሉም ነገር እንደነበረ ይሰናበታል። ግን በእለቱ ቤተክርስቲያን አይሄዱም ማለት ነው። ምክንያቱም በእነዚህ አይነት ሁኔታ ላይ ሆኖ ቤተክርስቲያን መግባት ስለማይቻል አይሄዱም። ተክሊሉም ወይም ቁርባኑ አይፈጸምም ማለት ነው። በሌላ ቀን ሰርጉ ከተደረገ በኋላ በሌላ ቀን ንጹህ በምትሆን ጊዜ ተክሊላቸውን ያደርጋሉ ወይም ደግሞ ቁርባናቸውን፣ ጋብቻቸውን ይፈጽማሉ ማለት ነው። እናንተ ከዚህ ትምህርት እንደወሰዳችሁና እንደተማራችሁበት ብዙዎች እንዲማሩ ሪፖስት ማድረጋችሁን፣ ኮፒ ሊንክ ማድረጋችሁን አትርሱ። ከግንቦት ጀምሮ አዲስ ነገርን አሳውቃችኋለሁ። በተደጋጋሚ ሰሞኑ ቪዲዮቼ ላይ እየተናገርኩኝ ነው። ከግንቦት ጀምሮ ለአዲስ ለምትጋቡ ሙሽሮች ማለት ነው እንዲሁም ደግሞ ለሌሎች ነገሮችም የሚጠቅም አዲስ ነገርን ይዤ የመጣው እገኛለሁኝ። ለእናንተ ማሳውቃችሁ ይሆናል። ሰላም እግዚአብሔርን ከሁላችን ጋር ይሁን።